ምን እንደናፈቀኝ ታውቃላችሁ? ምን እንደናፈቀኝ በቃ ቁጭ ማለት ቁጭ ማለት ቁጭ ብሎ አረፍ ብሎ በቃ ህይወት ምን አይነት እንደሆነች ማየት እውነት በጣም ነው የናፈቀኝ። ለምን እንደሆነ ታውቃላችሁ? በጣም ረጅም ዓመት ነው ሰው ሀገር የኖርኩት። በጣም ረጅም ዓመት ከቤተሰብ ርቄ፣ ከልጆች ርቄ፣ ብዙ ነገር ከህይወት ርቄ ረጅም ዓመት ነው በሰው ሀገር የኖርኩት። ከዛም ደግሞ ይሆናል ብዬ ኢትዮጵያ ገባሁ። 3 ዓመት ተቀመጥኩ። ወጣ ወረድኩ፣ ወጣ ወረድኩ፣ ወጣ ወረድኩ። ምንም ህይወት የሚቀየር ነገር የለም። እውነቴን ነው የምላችሁ፣ ህይወት ምንም የሚቀየር ነገር የለም። ተመልሼ እንደገና ለስደት በቃው እና ቤተሰብም ቢሆን አያዝንም፣ እህት ወንድም አያዝን። በቃ እኔ ረጅም ዓመት ሰው ሀገር ስሰራ ገንዘቤን በእህቴ ስልክ፣ ንብረቴን በእህቴ ስልክ፣ እቃዎቼን በእህቴ ስም ስልክ፣ ሀገሬ ገብቼ ግን አላገኘሁት አንዲትም ንብረት፣ አንዲትም እቃ፣ አንዲትም ገንዘብ ወይ ለልጆች ያልሆንኩኝ ወይ ለራሴ ያልሆንኩኝ። ግን ደስ የሚለው ባለቀች ሰዓት 2 ዓመት 3 ዓመት ውስጥ ቤት ሰራሁ። በቃ ንብረት ብዬ የምለው ማለት ነው። ምንም ቅርስ ግን አላስቀምጥኩም፣ አልተቀመጠልኝም። ለምንድን ነው ንብረት የታለ ገንዘብ የታለ ብዬ ጥያቄን ባቀርብ የሚመልስልኝ አላገኘውም። እና ምን ልላችሁ ብዬ ነው፣ ልፋት ስትለፉ የራሳችሁ ነገር መያዝ ግድ ይላል። የምታምኑትም ሰው ስለሌለ ዛሬ ገንዘብ እናትን፣ አባትን፣ እህትን፣ ወንድምን እያስካደ ነው እና ራሳችሁ እጃችሁ ላይ ራሳችሁ ጋር ወይ ደግሞ አካውንታችሁ ላይ 5ም 10ም እያስቀመጣችሁ ረጅም ዓመት ሳትለፉ እንደኔ ለፍቼ መና ነው የገወንኩት። መና አሁንም እየለፋው እና ብዙ ትምህርት ተምሬያለሁ። እኔ ካለፈው ጊዜ አሁን ብዙ ትምህርት ተምሬያለሁ። ብዙ ነገር አውቄያለሁ። የሰው ልጅ ምን ማድረግ እንዳለበት ተምሬያለሁ። እና በተቻላችሁ አቅም ለራሳችሁ ኑሩ። ለራስ ቤተሰብም ቢኖርም የምትረዱት ቢኖርም እኔስ ብላችሁ ራሳችሁን አስቡ። እኔ አሁን በጣም ይናፍቀኛል ማረፍ፣ በፈለኩ ሰዓት መነሳት፣ በፈለኩ ሰዓት መተኛት፣ በፈለኩ ሰዓት መስራት። እውነቴን ነው የምላችሁ፣ እረፍት የሰው ልጅ ያስፈልገዋል። በጣም እረፍት ይናፍቃል። ከምር እረፍት ይናፍቃል። ለካ የሰው ልጅ ወዶ አይደለም፣ በቃ ከአቅም በላይ የሆነ ነገር ሲገጥመው ነው የሆነ ውሳኔ ላይ የሚደርሰው እና ለራስ መኖር የመሰለ ነገር የለም። ለራስ መትጋት የመሰለ ነገር የለም። ለራሳችሁ መልፋት አለባችሁ። ለራሳችሁ መድከም አለባችሁ እና አንድ ውጤት ላይ መድረስ አለባችሁ። ረጅም ጊዜ ሳትፈጁ፣ ረጅም ዓመት ሳትለፉ፣ ሳትደክሙ ሀገራችሁ ገብታችሁ እፎይ የምትሉበት የሆነ እፎይ አይናፍቃችሁ? እኔ እፎይ ናፍቆኛል። እና በርቱልኝ ውዶቼ። ረጅም ዓመት የደከማችሁም የለፋችሁም የልፋታችሁን የድካማችሁ ዋጋ ፈጣሪ ያስብላችሁ። እፎይ የምትሉበት ጊዜ ይምጣላችሁ። እፎይ ይናፍቃል። እውነቴን ነው የምላችሁ። እፎይ ብሎ እርፍ ማለት በጣም ይናፍቃል። እና እስቲ የዛሬን እንጂ ነገን አናውቅም። ነገ ላይ ደርሰን ደግሞ ፈጣሪ እንግዲህ እሱ ያሰበልን ነገር ያቀደልን ነገር ይኖራልና ፈጣሪ ያውቃል እላችኋለሁ። ወዳችኋለሁ። መልካሙን
ቀን ተመኛሁላችሁ። ሰላም ዋሉልኝ። ቻው